ሰላም ቤተሰቦቻችን እንደምን ቆያችሁ? ባላችሁበት ሰላማችሁ በዘት ይበል እያልኩኝ እኔ ዛሬ ለእናንተ አንድ ወሳኝና ጠቃሚ መረጃ ይዤ ከተፍ ብያለሁ። ኢንተርኔት ተጠቃሚዎች ኢንተርኔት ፍጥነታችሁ አልጨምር ብሎ ላስቸገራችሁ ወይም ኢንተርኔታችሁ ላግ እያደረገ እየዘገየ የሚያስቸግራችሁ ከሆነ አሁን በማሳያችሁ ስቴፕ ብቻ በመከተል ፈጣን ኢንተርኔት 4G ኔትወርክ መጠቀም እንዴት እንደምትችሉ የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ መረጃዎች እንዳያመልጣችሁ ሰብስክራይብ በማድረግ ላይክን በማድረግ ማበረታታት ይቻላል። ቀጥታ ወደ ቪዲዮአችን እንሄዳለን። ምናደርገው መጀመሪያ ሴቲንጋችን ላይ እንሄዳለን። ከላይ ሴቲንግ ምልክት አለች፣ እሷን ነክተን ወደ ውስጥ ስንገባ ከፈለግን ሞባይል ኔትወርክ የምትል ነገር አለች ማለት ነው። እኔ ሁለት ሲም ስለምጠቀም ነው። እናንተ የምትጠቀሙትን ለኮኔክሽን ወይም ኢንተርኔት የምትጠቀሙበትን አንዱን ሲም ትነካላችሁ። እኔ ሲም ቱን ነው የምጠቀመው። ስለዚህ ሲም ቱን ከነካችሁ በኋላ ታች ዝቅ ስታረጉ ፕሪፈርድ ኔትወርክ ታይፕ የምትል ነገር አለች። በቀስታውን የማሳያችሁ እሱን አንድ ጊዜ ትነካላችሁ። ከዛ ወደ አራት ነገሮችን ሊያመጣላችሁ ይችላል። እንደ ስልኩ ሊለያይ ይችላል። አሁን ለምሳሌ የኔ ስልክ 4G ሰፖርት ያደርጋል ማለት ነው። አሁን በማሳያችሁ ወይ ነው እኔም ወደ 4G የቀየርኩት። እናንተ ጋር 2G 3G LTE/2G 3G ብሎ ሊያመጣላችሁ ይችላል። ሶስቱ እነዚህ ነገሮች ካሉባችሁ እናንተ የምታደርጉት ምንድነው? 2G 3G የሚለውን ትታችሁ LTE/3G/2G የምትለዋ ነገር አለች። በራሱ ጊዜ ሊቀያየር ይችላል። ይቅርታ። ስለዚህ እናንተ LTE/2G/3G የምትለዋን አንድ ጊዜ ትነኩና ከዚህኛው ትወጣላችሁ ማለት ነው። ለምሳሌ ሳምሰንግ ስልክ ተጠቃሚዎችና ለሌሎች ስልክ ተጠቃሚዎች ሊለያይ ይችላል። የሳምሰንጎችን ወደ መጨረሻ የማሳያችሁ ይሆናል። አሁን ስልክ የምትጠቀሙ ካላችሁ ግን እኔ ወደ 4G ስለቀየርኩት ድጋሚ ኮዱ ላይ ሰራ ይችላል። ይሄን የማስገባላችሁን ኮድ ታስገባላችሁ። ኮከብ መሰላል 4636 መሰላል ኮከብ ትሉና መደወያውን ትነካላችሁ ማለት ነው። አሁን ይሄ ኮድ እኔ ላይ የማይሰራው 4G አንዴ ካደረኩ በኋላ ድጋሚ ወደ ውስጥ መመለስ ስለማልችል ነው። እናንተ እሱን ኮድ ነክታችሁ ስትገቡ የሚያመጣላችሁ ዝርዝር አለ። በአፕሊኬሽኑ አሳያችኋለሁ። እሱን ኮድ ነክታችሁ የኔትወርክ ታይፕ አለች። ወደ ታች ዝቅ ስትሉ እሱን LTE ላይ ታደርጉና እናንተ ከዛ በኋላ 4G ኔትወርክ ስሙዝ የሆነ በራሱ ጊዜ ወደ 2G እና 3G የማይቀያየር ኔትወርክ መጠቀም ትችላላችሁ። ለሳምሰንግ ተጠቃሚዎች ደግሞ ስንሄድ ፕሌይ ስቶራችን ጋር እንሄዳለን። በአፕሊኬሽን ነው ይሄን ነገር የምንሰራው። ሰርች ማድረጊያውን ትነኩና ፎርስ LTE ብላችሁ ሰርች ታደርጋላችሁ። ከዛ እዚህ ጋር ከላይ እንደምትመለከቱት የመጀመሪያው 4G LTE የሚል ነገር ይመጣላችኋል። 4.4 ሬቲንግ እና ከ10 ሚሊዮን በላይ ዳውንሎድ ያለው ነው። ስለዚህ እሱን አፕሊኬሽን ኢንስቶል እናደርጋለን። ትንሽ እስኪያወርድ እንጠብቀዋለን ማለት ነው። ቤተሰብ ያው ፋሚሊዎች እንደምትመለከቱት አፕሊኬሽኑ ወርዷል ማለት ነው። መጨረሻ ላይ እንደምትመለከቱት አፕሊኬሽኑን አንድ ጊዜ ነክተን ወደ ውስጥ እንገባለን። ልክ ወደ ውስጥ ስንገባ ኔክስት እያደረግን አክሰፕት ትሉና ጌት ስታርትድ ምትሏን አንድ ጊዜ ትነካላችሁ። አሁንም አክሰፕት ትሉታላችሁ። ፐርሚሽን ይጠይቃችኋል። እሱንም አሎ ትላላችሁ። ከዛ ሎኬሽኑንም አሎ ታደርጉለታላችሁ። ከዛ በመቀጠል እንደ ስልካችሁ ያስመርጣችኋል ማለት ነው። ለምሳሌ አንድሮይዳችሁ ከ11 በታች ከሆነ የመጀመሪያውን ነው የምትነኩት። አንድሮይዳችሁ ደግሞ ከ11 ፕላስ ወይም ከ11 በላይ ከሆነ ሁለተኛውን ትነካላችሁ ማለት ነው። እንደ ስልካችሁ መጠን ደግሞ የተለያዩ ሴቲንጎች አሉ። እዚህ መጨረሻ ላይ አድቫንስድ ሴቲንግ የምትለው። ስለዚህ የአብዛኛው ስልካችሁ ወይ ከ11 በታች ወይ ከ11 በላይ ነው። ከሁለቱ ስለማያልስ እኔ 11 ላይ ነው ያለው ማለት ነው። ይሄ ለሳምሰንግ ተጠቃሚዎች ነው። ስለዚህ እሱን ነክታችሁ ወደ ታች ዝቅ ስታደርጉ ቅድም ባሳያችሁ ኮድም የምታገኙት ተመሳሳይ ነገር ነው ማለት ነው። ስለዚህ ቅድም ባሳያችሁ ኮድም በአፕሊኬሽኑም ላይ እንደምትመለከቱት እዚህ ጋር በቀስት ማሳያችሁ ጋር ሴት ፕሪፈርድ ኔትወርክ ታይፕ ምትላለች። እሱን አንድ ጊዜ ትነኩና ምን ላይ ነው የምታስቀምጡት? LTE ኦንሊ ምትለዋ ነገር አለች። እቺኛዋን ነገር አንድ ጊዜ ትነካላችሁ ማለት ነው። LTE ኦንሊ የምትለዋን። ስለዚህ እሱን ከነካችሁ በኋላ ወታችሁ ሄዳችሁ ሲማችሁን ቼክ ማድረግ ትችላላችሁ። እኔም በዚህ ወይ ነው 4G ያስደረኩት። እናንተም
ይሄን ነገር እንደዚህ ካደረጋችሁ በኋላ ሁሌ የምትጠቀሙት 4G ኔትወርክ ነው ማለት ነው። ከእንግዲህ ኔትወርካችሁ ፋስት ይሆናል። ይሄ ዛሬው መረጃ እንደጠቀማችሁ አልጠራጠርም። ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ እስከምንገናኝ ባይ ባይ።